ሄሎ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ የመጣሁት ደግሞ ዋናችን ምንድነው? ዋና የሆነብን ነገር ዋና ብለን የያዝነው ነገር የሚያስፈልጉን ነገሮች ብዙ ናቸው። አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ብለን ማስቀመጥ እንችላለን። ከነዛ ውስጥ ግን አንደኛ ያስቀመጥነው ዋና ያደረግነው ነገር ምንድነው የሚለውን ራሳችንን እንድንጠይቅ እፈልጋለሁ። እኔም ራሴን እየጠየቅኩ ነው ማለት ነው። ዋና አንደኛ ያደረግነው ነገር ኢነርጂያችንን የሚፈልግ ነው፣ ታይማችንን የሚፈልግ ነው ማለት ነው። ያ አንደኛ የሆነ ነገርና የሚያስፈልጉን ብዙ ነገሮች አሉ። በምድር ላይ ስንኖር ፍላጎታችን ብዙ ነው። ፍላጎታችን ደግሞ አይሞላም። ምንም ነገር አንዱን ስንደፍነው አንዱን ስንሸፍነው ሌላው ይከፈታል፣ ሌላው ይቀጥላል። ህፃን ሲወለድ እንደተወለደ ማልቀስ ይጀምራል። ለምን እንደሚያለቅስ ታውቃላችሁ? አረካም። ያ ልጅ ምናልባት ጡጦ ስጡኝ ሊሆን ይችላል፣ ጡት ስጡኝ ሊሆን ይችላል፣ ወይ ደግሞ ይቀፉኝ ይሆናል። መናገር አይችልም እንጂ የሆነ ነገር ፈልጓል ማለት ነው። ይፈልጋል፣ አይረካም፣ ያለቅሳል። ሲያድግ ደግሞ ትምህርት ቤት እናስገባቸዋለን። ትምህርት ቤት ሲገቡ ደግሞ አጥኑ እንላቸዋለን። ልጆቹ ያጠናሉ፣ ያድጋሉ። ኮሌጅ ጥናት ነው፣ ልፋት ነው፣ ሩጫ ነው። ከዛም በኋላ ደግሞ ኃላፊነት፣ ቤተሰብ መመስረት ይቀጥላል። እንደገና ሌላ ትምህርት። በቃ አይሞላም፣ ፍላጎት አይሞላም። ሁሉ ጊዜም ነው የምንፈልገው፣ ሁሉ ጊዜም ነው የምንተጋው ለዛ ነገር። ትጋት ጥሩ ነው፣ ፍላጎትም ጥሩ ነው። እነዚህ ነገሮች ሁሉ በጣም ያስፈልጋሉ። ትክክል ያስፈልጋሉ። እነዚህ ነገሮች ሳይኖሩ መኖር ይከብዳል። ነገር ግን አንደኛ ያደረግነው ነገር ምንድነው? ዋና አንደኛ የጻፍነው ነገር እንደው አጀንዳችንም ሊሆን ይችላል። እንደው በአእምሮአችን አንደኛ ይሄን ነገር እንደው በሆነልኝ፣ ይሄ ነገር በተሳካልኝ፣ ይሄ ነገር በጣም ፈልጋለሁ የምንለው ነገር እስቲ ምንድነው? ሀብት፣ ገንዘብ፣ ሀብት፣ ጥሩ ቤት፣ በጣም ጥሩ ቤት ሰርተን በዛ ቤት ውስጥ መኖር፣ ልጅ መውለድ፣ ቤተሰብ ማግባት፣ እንደው ምንድነው እስቲ ጥሩ ስራ፣ የሀገር ሰላም፣ የውስጥ ሰላም። ጥያቄ በጥያቄ ሆነናልና እንፈልጋለን። እነዚህ ነገሮች በጣም እንፈልጋለን። ግን ዋናችን ምንድነው? ዛሬ እነን ጥያቄ ራሳችንን እንድንጠይቅ ፈልጋለሁና አዎ የሀገር ሰላም ያስፈልጋል፣ የውስጥ ሰላም ደስታ ያስፈልጋል፣ ጤና ያስፈልጋል፣ ገንዘብ ያስፈልጋል፣ ልጅ ያስፈልጋል፣ ቤተሰብ ያስፈልጋል፣ ሁሉም ያስፈልጋሉ። በጣም ጥሩ የሚደገፉ ነገሮች ናቸው። ግን አይሞሉም። በቃ ብዙ እንፈልጋለን። የሰው ኒድ በቃ በጣም አንሊሚትነስ ነው አይደለ? በጣም ኢምፖርታንት ነሲቲ ነገሮች ተብሎ ተጽፏል አይደለ? እንደው እኛ ከኤሌመንተሪ እንኳን 3 ነሲቲ ቲንግስ ብለን ተማርን። እንደው ምግብ፣ መጠለያ፣ ልብስ ብሎ ብለን እንደው ተምረናልና ግን ከዛ ያለፈ ነገር እንደው ዋና ምንድነው የሚለውን ነገር ዛሬ ላወራበት ፈለኩኝ። ዋናችን ምን ይላል የእግዚአብሔር ቃል? አስቀድማችሁ የእግዚአብሔርን ጽድቁንና መንግስቱን ፈልጉ ከዛም ይጨመርላችኋል። ሁሉም ደግሞ የሚጨመረው ነገር አንድ ነገር አይደለም። ሁሉም የፈለግነው ጤና ይጨመርልናል፣ ገንዘብም ካስፈለገን ይጨመርልናል፣ ግን ዋና አይደለም። ልጅም ይጨመርልናል፣ ዋና አይደለም። ሁሉም አስፈላጊም ቢሆኑ ግን የሚጨመሩ ነገሮች ናቸው። አስቀድማችሁ የእግዚአብሔርን ጽድቁንና መንግስቱን ፈልጉ። ይሄ ጽድቅና መንግስት የምድራዊ ነገር አይደለም፣ ከዛ ያለፈ ነገር ነው፣ ዘላለማዊ የሆነ ነገር ነው። እኛ ወደዚህ ምድር ስንመጣ ምንም ይዘን አልመጣንም። ራቁታችንን ወደዚህ ምድር መጣን፣ ራቁታችንን ደግሞ ተመልሰን እንሄዳለን። አንድም ነገር ይሄ ያስፈልገኛል፣ ይሄንን ይዤ ልሂድ፣ አደራ እንደው ይሄንን ብራስሌት አደራችሁን፣ ይሄንን ወርቅ እንደው ካንገቴ እንዳታወርዱት ብለን እንኳን ተናዘን ብንሞት ምናልባት ያ የሞተውን ሰው አይጠቅመውም፣ እንደውም ያለውን ሰው ይጎዳል። ምክንያቱም የሆነ ነገር ጥልንለት ብንሄድ አይሻልም እንዴ? ይዘን ከምንሄድ ምንም ነገር አፈር ውስጥ ነው የሚበሰብሰው ማለት ነው የሚቀረው። እና
እንደም የማይበሰብሰውን የማይቀረው ዋና የሆነ ነገር ምንድነው? እግዚአብሔርን መፈለግ ነው። እግዚአብሔርን መፈለግ ነው። የሰው እድሜ 70 ቢበዛ 80 ከዛ ካለፈ ግን ይላል ድካም ነው፣ ትርፉ ድካም ነው። ጥያቄ ልጠይቃችሁ፣ ስንት አመት ናችሁ? ዛሬ ስንት አመት ሆናችሁ? እንደው ስንት አመት ይቀራል? እስቲ ቀንሱት። ይሄን ያህል ኖር ያለው ግፋ ብል እስቲ 100 አመት ቢኖር ስንት አመት ቀረኝ ብላችሁ እስቲ ለራሳችሁ መልሱን ስጡት። በጣም አጭር እድሜ 70 ቢበዛ ደግሞ 80 ከዛ ሲያልፍ ደግሞ ምንድነው ትርፉ? ድካም ነው። በሎንግ ላይፍ ስፓን የኖረው በባይብል ማቱሳላ ይባላል። 969 አመት ኖረ። 1000 በሉት እንደው እስቲ ጨምሩለትና 1000 አመት ኖረንም መሞቱ አይቀርም፣ የማይቀር ለዘላለም በዚች ምድር ላይ አንኖርም። በቃ ሁሉን አናግበስብስ። ያስፈልጉናል አዎ፣ ግን አንደኛ ሁለተኛ ብለን እስቲ የእግዚአብሔርን ነገር የፈጣሪን ነገር አንደኛ እናድርግ። ዋና ነገር ነው። አይቀርልንም መሞት። ስንሞት ደግሞ ስጋችን ወደ አፈር ይበሰብሳል፣ ነፍሳችን ደግሞ ወደ አምላኳ ትመለሳለች። ስትመለስ ደግሞ ምን ሰርተሻል ተጠያቂ ናት ማለት ነው። ስለዚህ እኔ ለምንድነው የመጣሁት ወደዚህ ምድር? ምን እየሰራሁኝ ነው ያለሁት? ወዴት ነው የሚሄደው? ምንድነው ከኔ የሚጠበቀው ነገር የሚለውን ነገር ብናስብ መልካም ነው። የሁሉም ነገር ጥያቄ የሚመለሰው በእግዚአብሔር ነው። እኛ ብዙ መልካም ነገር እንመኛለን። እንደው በቃ ሰላም ብትሆን ሀገራችን እንላለን፣ ቤቴ ሰላም ቢሆን እንላለን፣ ይሄንን ባገኝ እንላለን። ብዙ ነገር እንመኛለን፣ እንፈልጋለን። ነገር ግን ፈጣሪን ስናስቀድም ሲፈልግ ይስጠን ከወደደ ማለት ነው። ባይሰጠንም ደግሞ ስለተጨነቅን አይመጣም። ስለተጨነቅን እኛ ስለተጠበብን ማንም አምጥቶ እንኳን አይለንም ማለት ነው። ስለዚህ ዋና የሆነውን ነገር እንፈልግ። እንዴት ነው የምንፈልገው? መጽሐፍን ማንበብ ነው። መጽሐፍ ቅዱስ ዋና መጽሐፍ ነው። ዋና መጽሐፍ ነው ከመጽሐፍቶች ሁሉ አንደኛ። የሚገርማችሁ ነገር ብዙ የተጻፉ ጥበበኞች የጻፉት ብዙ አዋቂዎች የጻፉት መጽሐፍቶችን ብናይ ዞሮ ከባይብል ውጪ አይደለም፣ ከመጽሐፍ ቅዱስ ውጪ አይደለም። ይገርማቸዋል። ከዛው ድራል አድርጎ የወሰዱት ከዛው የሚያጣቅሱ ነገሮች ሁሉ አላቸውና ዋና መጽሐፍ ነው። ይሄን መጽሐፍ ከየትም ብለን እንደው አንብበን ማናውቅ እናንብብ። እንደገናም ደግሞ ሚኒንግፉል የሆነ ላይፍ እንኖር። አንብበንም የምናውቅ እኔንም ጨምሮ ሚኒንግፉል የሆነ ላይፍ ኖረናል ወይ? እንኖራለን ወይ ስም ሆኖብናል በቃ መመላለስ፣ እግዚአብሔርን ስም መጥራት፣ ወይስ ደግሞ የሆነ ትርፋማ ሆነን የሆነ አትርፈን ለሌላው ጠቅመን ተጠቅመን እየኖርን ነው ያለ ነው? ሚኒንግፉል የሆነ ላይፍ ደግሞ መኖር ያስፈልገናል። እኔ በጣም ነው የሚሰማኝ። እውነቴን ነው። ምንድነው በቃ እንደዚህ ያዝለቀቅ መባከን መጨናነቅ ለማይሞላ ነገር። እውነት ነው የሚያስፈልጉ ነገሮች አሉ፣ በእውነት አያስፈልጉም አይደለም፣ ግን ዋና አድርገን የተከተልነው ነገር የምንጨነቅለት ነገር እንቅልፍ ያሳጠን ነገር ያባከነን ነገር ምንድነው? እግዚአብሔር ዋና ነገር ነው። ጥለን ለምንድ ቀሪ ነው። ሁሉ ከንቱ የከንቱ ንፋስን መከተል ነው ይላል እግዚአብሔር ቃል። የሚገርማችሁ ነገር ጠቢቡ ሰለሞን የሚባል በመጽሐፍ ቅዱስ ሁሉን ነገር አደረኩኝ አለ። በቃ ሰበሰበ። በቃ ብዙ ምስቶችን አገባ፣ ብዙ አገልጋዮችን የቤት አገልጋዮችን አደረገ፣ ወይን መጥመቂያን አደረገ፣ ሁሉን ነገር አደረገ። በቃ ነፍሴ ሆይ ደስ ይበልሽ፣ እንደፈለግሽ ሁኚ፣ ታዋቂ ሆነ። በቃ እንደሱ አይነት በጣም ሀብታም የነበረ ብዙ ምስቶችን ያገበ እንደ ልቡ የኖረ አልነበረም። ግን አለ መጨረሻ መጽሐፉ ላይ ምን አለ? አየ ሁሉንም ነገር አቤት ይሄን ሁሉ ሰበሰብኩኝ አለ። ይሄ ሁሉ ለካ ሁሉ ከንቱ ንፋስንም እንደመከተል የማይጨበጥ ነው ለካ፣ የማይያዝ ነው ለካ። እንዲሁ ስለፋ ነበር ለካ፣ ጥዬ መሄድ ለካ አይቀርም ለካ፣ ቀሪ ነው ሁሉ ነገር አለ። ከንቱ አለና እንደውም በጉብዝና ወራት ፈጣሪህን አስብ፣ ጤና ሳለ ፈጣሪህን አስብ። በቃ ዛሬ ቀን ሳለ ፈጣሪህን አስብ። አንድ ቀን ይጨልማል። አንድ ጥያቄ ልጠይቃችሁ፣ መቼ እንደምትሞቱ ታውቃላችሁ? መቼ እንደሆነ እስቲ የሚያቅሰው አለ? ምናልባት ሐኪም በዚህ ቀን ትሞታለህ ብሎት ነግሮት ሊሆን ይችላል። ግን ደግሞ ከዛም ያልፋል፣ አናውቅም። ነፍስን የያዘው በእጁ እግዚአብሔር ብቻ ነው።
መቼ እንደምንሄድ ዛሬ ሊሆን ይችላል፣ አንድ ቀን ሊሆን ይችላል፣ አንድ ወር ሊሆን ይችላል፣ ምንም ነገር አንድ ሰዓት አንድ ሰከንድ ሊሆን ይችላል። ፈጣሪ ማወቅ የጥበብ መጀመሪያ ነው። ትልቅ ዋና ነገር ነው በህይወታችን። የእግዚአብሔርን ነገር እግዚአብሔርን መፈለግ አንደኛ አድርገን እንደ ፍቃዱ ደግሞ ለመኖርም አንደኛ አድርገን ሚኒንግፉል የሆነ ላይፍ ለመኖር አንደኛ አድርገን ሌሎች ነገሮችንም ደግሞ ፈጣሪ ስለሚሰጠን መለመን፣ መጸለይ፣ መፈለግ ጥሩ ነው አይደለ? እኔ ደስ ይለኛል እውነት በቃ መፈለግ እንዳለብን በጣም አምናለሁ። ዋና ነገር ግን ማድረግ ያለብን እግዚአብሔርን ነገር ነው። ስለዚህ ለዛሬ እስቲ ያሳጠርኩኝ ለዛሬ አንድ ነገር እስቲ ልስጣችሁ። በጣም በቃ የመጨረሻ ዮሐንስ ወንጌል መጽሐፍ ቅዱስ ካላችሁ በጣም ደስ ይለኛል። መጽሐፍ ቅዱስ ከሌላችሁ ከየትም እንደው ፈልጉና ዮሐንስ ወንጌል ምዕራፍ 3 በሙሉ አንብቡ። መልስ እዛ ጋር አለ። ሰው ዳግመኛ ካልተወለደ የእግዚአብሔርን መንግስት ሊያይ አይችልም አለ። እኔ እውነትም መንገድም ሕይወትም ነኝ፣ በእኔ በኩል ካልሆነ በስተቀር ደግሞ ማንም ወደ አብ አይሄድም አለ። በቃ ማን ነው እሱ? እኔ እውነትም መንገድም ሕይወትም ነኝ ያለው ኢየሱስ ክርስቶስ ከድንግል ማርያም የተወለደ በቃ የኖረ በምድር ላይ የሞተ በመስቀል ላይ በሶስተኛው ቀን የተነሳ ወደ ሰማይ ያረገ ደግሞ የሚመጣ በቃ ለዘላለም ደግሞ ከሱ ጋር እንኖራለን። የዘላለም ሕይወት አለ። ሰው ከሞተ በኋላ ባዮሎጂካል ነው የሚሉ ሰዎች አሉ፣ በጣም የተማሩ አንዳንዶች። በቃ ባዮሎጂ ጉንዳን ተፈጥሮ ተራብቶ እንደሚሞት ሁሉ ሰውም ተፈጥሮ ተራብቶ ኖሮ ይሞታል አይደለም። እግዚአብሔር በጣም ሰውን ይፈልጋል። በኢሜጁ የተፈጠርን ስለሆንን በቃ እኛን ይፈልገናል። ስለዚህ መቼ ምን እንደሚሆን ስለማናውቅ ሞት ድንገት ነው። አንድም ነገር ይዘን ወደዛም አንሄድም፣ ሁሉንም ጥለነው ነው። ዋና አድርገን የእግዚአብሔርን ነገር እንፈልግ፣ እውነትን እንፈልግ፣ ወደ እግዚአብሔር እንጠጋ፣ ዋጋ ለዛ ነገር እንክፈል። ሌሎች ነገሮች ደግሞ በጣም ያስፈልጉናል፣ እንትጋ። ለመስራት ትጉ ይላል የእግዚአብሔር ቃል አይደለ? ትጉ ይላል። እንትጋ፣ ለመማር እንትጋ፣ ለመስጠት እንትጋ፣ መልካም ለማድረግ እንትጋ። በቃ እግዚአብሔርን እየለመንን ይህ ሁሉ ይሆንልናል። በጣም አመሰግናለሁ። ዮሐንስ ወንጌል ምዕራፍ 3:16 እና ዮሐንስ ወንጌል 14:16 አንብቡ ብዬ መልእክቴን አስተላልፋለሁ። በጣም ነው ወዳችሁ። የአማርኛ ቋንቋ የመጀመሪያ ቋንቋ አይደለም። ትንሽ ዞር ካለባችሁ ቋንቋ በጣም ይቅርታ ጠይቃችኋለሁ። እኔ ሁሉንም ቋንቋ ወዳለሁ፣ ሁሉንም ሰው ወዳለሁ። ለዛም ነው ሁሉ አቀፍ ስለሆንኩኝ ይሄ መልእክት እንዳይቀርባችሁ ብዬ ነው። በጣም አመሰግናለሁ። መልካም ጊዜ ይሁንልን። ቻው ቻው።